ሰላም ጤና ይስጥልን የቲክቶክ ቤተሰቦች ሰላም እንዴት ናችሁ? ይህን መልእክት እስከ መጨረሻው አዳምጡት። ለወንዶችም ለሴቶችም ሊጠቅማችሁ ስለሚችል ማለት ነው። ሁለት ፍቅረኛሞች በህይወት ታሪክ ውስጥ ሁለት ፍቅረኛሞች ነበሩ። በፍቅር ከኖሩ ጀምረው ግን አንድ ቀን ከ6 ወር ጊዜ በኋላ አንዴ እኔ እኮ የአንተን ቤተሰብ ስልክ የማንም የማቀው የለም፣ እባክህን ቢያንስ የአንድ ጓደኛን ስልክ ስጠኝ ብላ ጠየቀችው። ከዛም በኋላም እሺ እኔ ምን ችግር አለው ብሎ የጓደኛውን ስልክ ይሰጣታል። ከዛን በኋላ ከሆነ ጊዜ በኋላ እሷ የጓደኛውን ስልክ ሴቭ ስታደርገው ቴሌግራም ላይ ስታየው በጣም ቆንጆ ነው። ከዛን በኋላ በቴሌግራም ሃይ እያለች ሁልጊዜ ትጽፍለታለች። እሱም ስለማያውቃት ሃይ እንዴት ነሽ ብሎ በፍቅር ሰዓት ይጀናጀኑና እኔም ጓደኛ የለኝም አንቺስ ጓደኛ የለህም ወይ ብላ ትጠይቀዋለች። እኔ ፈላጊ ነኝ ይላታል። እሺ ብላ እኔ ካንተ ጋር መቀጠል እፈልጋለሁ ወድጄሃለሁ ስትለው ስልኬን እንዴት አገኘሽው ብሎ ሲጠይቃት አጋጣሚ እኔ ገብቶ ነው ያገኘሁት አላቅም እንዴት እንደተጠለፈ ብላ ትጠይቀዋለች። ምክንያቱም የጓደኛው ፍቅረኛ እንደነበረች እሱ አያቅም ነበር። ከዛም በኋላ እሷ ጓደኛዋን ባልሆነ ተልካሻ ምክንያት ከሌላ ሴት ጋር ማግጠህብኛል ብላ ባሰት ስሙን ካጠፋች በኋላ ከሱ እንዲርቅ ታደርገዋለች። ከራቀች በኋላ ከዛኛ ጓደኛው ጋር ፍቅሯን ታጦጥፋለች። ከጊዜ በኋላ ልጁ እሱ ፍቅረኛ እንደሆነች ሲያቅ ልጁ በጣም ውሳኔው ይከብደውና ባካችሁ እኔ ልጅ የማደርገው ልገለው እፈልጋለሁ፣ እኔ ምን ማድረግ እንዳለብኝ እባክህ ወንድሜ ምከረኝ ብሎ ወደ እኔ መልእክቱን ያመጣልኛል። ልጁም ሳያቅ ነውና በስተት የሰራው መገደል ካለባት በእኔ ሐሳብ እሷን መግደል ይኖርብሃል እንጂ ልጁ ምክንያቱም ስላላወቀ ወይም ስላላስተዋወቅከው ጥፋት የለበትም። ስለዚህ ወንድሜ እንዳትሰሳት ራስህን ማረጋጋት አለብህ። ምክንያቱም ሴት ልጅ ማለት ብርሌ ማለት ናት። ብርሌ ከጣልከው አይነሳም። ሴት ልጅም አንተ ከወደቅህ አንተን ለማንሳት ድጋሜ አትመጣም። ምክንያቱም ኪስህ ሲቀዘቅዝ ሴት ልጅ ከአንተ ጀርባ ትርቃለችና። ስለዚህ ጓደኛህ ምንም ሳያጠፋ ጓደኛን